የቄስ ተማሪ እንጀራ አምሮኛል። ጉድ ፈላ በእንተ ማርያም የሚሉት አዎ። አንቺ ደግሞ እንደው እኔ እኮ ግርም የምትይኝ እንደው ቤቱ ሙሉ ነው። አቀርበሽ ወግጠሽ ፈጭተሽ ጨምቀሽ አጠጭም አትልሽም፣ ይህን አትቆረጥሚም፣ ይህን እንዲያርገሽ እንዲ አትይም። ሳምጣለች አለች የመኪናችስ ምን ደርግ ተወት ተገንቶ ምን አውቄ እኔ ግራ ነገበኝ። ከዛች ሁለተኛ አለ። አራ ተው እንደሱም አይደለም። አሁን እኔ እንደው ጉዳይን ትቼ እዚህ የበለጠ ጉዳይ የለም። ወስጄ እንደሆነ እናደርጋለን። እያያ እንደው ምሰማን አይደለች። ተው አዎ አይ ተው ወንድ ባለ ቤት እንትተ እልል ብለን የዳርናችሁ ለዚህ ነው እንዴ? ሌሎች ሚስቶችማ መታደላቸው እንደው ፈጣሪ ከምኑ ነው አመጣ ይከተትከኝ እቴ። ሌሎችማ አማረኝ ያሉት ነገር ሁሉ ይመጣላቸዋል። ለኔ ነው እንጂ እኔ አንድ ነገር በጠየቁት ቁጥር ድብድብና ጭቅጭቅ ነው፣ ድብዳብና ጭቅጭቅ ነው። ኧረ እንደው እኔ ከስንቱ ልድረስ? ኧረ እንደው አሁን ይሄን ባለው አይ አባቴ እንደው ከምኑ አመጣ እንደከተትከኝ። አይ እናቴ እንደው ምን አርገሽ ነው እቴ? እንደው ዛሬማ እንደው አምጣልኝ ያልኩትን ነገር ሁሉ ካላመጣ እንደው መፋጀታችን ነው። አንተ መላኩ አቤት ደግሞ ምን ሆንሽ? ይሻላል ደግሞ ምን ሆንሽ? እንደው ምን ገጠመሽ እናቴ? እንደው ምን ሆንሽብኝ? ምን ደግሞ እስቲ እንደው እንዴት አደረገሽ ደግሞ? አሁን አምሮኛል። አይ እንደው ደግሞ እስቲ አሁን ምን አማረሽ? እስቲ እንደው የቄስ ተማሪ እንጀራ አምሮኛል። ጉድ ፈላ በእንተ ማርያም የሚሉት አዎ። አንቺ ደግሞ እንደው እኔ እኮ ግርም የምትይኝ እንደው ቤቱ ሙሉ ነው። አቀርበሽ ወግጠሽ ፈጭተሽ ጨምቀሽ አጠጭም አትልሽም፣ ይህን አትቆረጥሚም፣ ይህን እንዲያርገሽ እንዲ አትይም። አሁን አምሮኛል ሂድና ፈልግ አምጣልኝ። እኔ ሌላ ነገር አልፈልግም። አለበለዚያ እንደ ውልቅ ብዬ ነው የሚሄደው። ኧረ ይሄማ ተገንቶ ነው ተገንቶ። አይ ኧረ ግድ የለም እሄዳለሁ እናቴ፣ አመጣለሁ። ምን አማራጭ አለኝ? እሄዳለሁ። ደሞ ብላ የቆሎ ተማሪ እንጀራ አምጣት ብለኝ። እስኪ እንደው ከለማኝ ለምኜ ላብላት ነው። ምን የተረገመሽ ናት እቴ? ኧረ ያው ሄድኩኝ እናቴ ሄድኩኝ። አይ ቶሎ ልምጣ እንጂ ደግሞ ደህና ውለህ ነው? እንዴት ውለህ? እንደው ተምዬ እንደው ነገር እኮ ፈልጌ እንደው ልጠይቅህ ብዬሽ እኮ ነው። ምንድን ነው ደግሞ ዛሬ እንደው በእኛ በኩልም ሳትመጡ ቀራችሁ። ወደ አገባን ነው። ኧረ እንመጣለን። ኧረ ቀርታችሁ እንደው በዚህ በታች በኩል በፈፋ አልመጣም። ኧረ እመጣለሁ። ትካዜ እየመሸብኝ ነው። ንገረኝ ቶሎ በል ነው እንትን ባለቤቴ እርጉዝ ናት እና እንደው አማሬ አለሽ አማሬ ብላ ያው ተማሪ ለምን የቆየውን አምጣልኝ ብላ እኮ እና ታዲያ እኔ ምን ላድርግ? እና እሱ ስጠያ። ኧረ እኔ ምን እበላለሁ? ጓደኞቼ ነገ ወዲያ እኛ ቤት መጥተህ እኮ ትወስዳለህ። ኧረ ችግር የለውም። ልሙትልህ። ኧረ ጦማችን አንተ። ኧረ ልሙትልህ። እኔ ውሸቴን ነው። ኧረ አይሆንም አቦ። ኧረ ጨማምሬ ነው የምሰጥህ። ኧረ አይባልም የሚባል ነገር የለም። እንደው እባክህ ኧረ ደህና ይሁኑ። የግዳል እየመሸሁ ሌላ ፈልጉ። ተው
ነና አይ አለሽ አይ 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 ደረስኩልሽ እኮ አይ አይ እናቴ አይ እናቴ አይ እናቴ ይኸውልሽ እናቴ አዎ አይ ተረገመ እንደው ቀምቼ እኮ ነው ያመጣው ምንድን ነው ያልከው? ይሄ ዝም ብሎ የሚልሽ እኮ እንደው የተባረከ ልጅ እኮ ነው። እንደው ይገርምሻል። አምጣልኝ ስጠኝ ስለው አድርጎ ሸኝቶ ነው የላከኝ። ይገርምሻል። አይ ጉድ ፈልቶ ነበር፣ ደግሜያት ነበር። ሌላ ጣጣም ትችላል። በይ ቢ እንጂ ቢ ቢ በቃኝ። እንደ አንቺ ነገር እኮ አሁን ለዚህ ነው እኔን ስንት መዓት ገደል ውስጥ እንዲያው ስንታሽ የሄድኩት። አንተ ደግሞ ምን ትናገረኛለህ? እናንተ በይ ብላ አድርጊማ ብላ አድርጊ። አልያ እኔ ነው የምበላው፣ ነግሬሻለሁ። ስንት ነው ይሄ አማርኝ መስሎኝ ነበረ። ይሄ አማርኝ መስሎኝ ነበረ። ዛዲያሳ ሌላ አማርኝ ደግሞ ምን አማረሽ? መኪና ምናሽ? ጭሱ የመኪናው ጭስ ቀላል ነው እኮ ይሄ ቀላል ነው በእውነት። አንቺ እኮ ትቀልጃለሽ። ቀልሽ እኮ አይጠገምም በእውነት። ምን አስቀልደኛ ነው እንዴት እንዳመጣው ሳታውቂ ደግሞ የመኪና ጭስ አልሽ አይደል? ትንሽ ቆይተሽ እኮ አንተ ስጨስ ልትይ እኮ። አቤት እንግዲህ ምን ላድርግ? አምሮኝ እኮ ነው። እና ይሳ ይሄ አማርኝ መስሎኝ ነበር። ታዲያ ደግሞ ቆይ በይዋ። አረዳ ገባን እናንተ። እንዴት ያለ ነገር ነው? ስሚ እንጂ የመኪና ጭስ ያልሽው እንደው ዝም ብሎ የሚጨስን መሰለሽ እንዴ? እንግዲህ አምሮኛል። እንግዲህ በምንም አድርጋ አምጣው። ሲጋራን መሰለሽ አንቺ ሞፎ ተብሎ እዚህ የሚመጣ የት ይመጣል መኪና? እንደው በዚህ ነው ያልፋልስ? እና ፈንጅ አምሮትሽ ይቅር እያልከኝ ነው? ይቅር አምሮትሽን በቁጡ አድርጊው። እውነቴን ነው። እንዲያውም ነይ ተነሽና ሂጂና ከተማ እዛው ታጥነሽውም ጠተሽውም ትመጫለሽ። ነይ እንዴ ወዴት? ከተማ ነው። እኔ እዚህ ነው እንዲመጣ ነው የምፈልገው። ኧረ አዎ መንፈስ እናረጋችሁ። እኔ ተናገርኩ። ምን ብዬ ወደ እናቴ ቤት እንዳለ? ኧረ ታዲያ እኔ ነኝ ማለት ኧረ እኔ እንዳልቀድምሽ እኔ ሳላድንም ታዲያ አታምጣውና እዚች ቤት ታድራለህ መስሎሃል? እኔ አዎ አሁኑን ትወጣለህ። ታለበይ ብለህ የፈለኩትን ነገር አምጣልኝ ብለህ። ኧረ ተይው በቃ እንደው ተናገርኩ። ጎረቤት ውስጥ አሁን ውጣና ከየትም ብለህ አምጣልኝ። እሺ ቤት አለኝ ብለህ እንዳትመጣ፣ ባዶ እጅ እንዳትመጣ ነግሬሃለሁ። ኧረ እሱማ ልክ ነሽ። አይ ጥሩ ሰው ነሽ በእውነት እግዚአብሔር ይስጥሽ። አንቺ ጥሩ ሰው ነሽ። አይ ስሚ እንጂ ማምጫ ቃል ይኖርሻል ታዲያ። አይ ለካ ደግሞ ጭስ ነው። አይ ጉድ አሁን ራሱ እንደው ሰው ምን ይለኛል? እንደው ሰው ምን ይለኛል? አሁን እንደው ብላ ደግሞ እንደው የመኪና ጭስ ትበልኝና ኧረ በስመ አብ እኔን እኮ አጨሰችኝ አንድየው። ኧረ እንደው ጌቴ እንደው በምን ቀን ነው እንደዎችንስ እንደው አንድየው። እኔ ግን እንደው ፈጣሪ እንደው ይቅር በለኝ እንጂ እኔ እንጃ ነኝ እዚህ ሕፃን ነገር እንጃ ነኝ መጨረሻው። እንደው ዳግቦ እኮ እና መላኩ ደህና አደርሽ? ደህና አደርሽ? ኧረ በስመ አብ ወልድ ወመንፈስ ቅዱስ። አንተ መላኩ! አቤት! ኧረ በስመ አብ! እያያ እንዴት ውለሃል? ምን ሆነህ ነው አንተ? እንዲሁ ከቀልብም አይደለም መሰለህ። እኔማ ደህና ነኝ። ምን እንደው ሀሳብ የገባኝ ትመስላለህ። እንደው አንቺም እኮ አልከኝ አንተው ኖር አይደለም ብዬሽ ነው። ኧረ የተከበርኩትን ብዬሽ ኧረ ውይ ይቅር በሉ። አይ እንደው እያየ ደህና ነው። እስኪ ቁጭ በሉ። ኧረ አልቀመጥም። እኔስ ወደ ላይ እየዘለኩ ነው። እንደው ምን ሆነህ ነው? እንደው ከዚህ እኮ ትክዝ ብለህ ሳይ እኮ ነው መምጣቴ። ኧረ ተወኝ። እንደው እያያ እንደው ወግን የለው ጨዋታው ከባድ ነው። ምን ሆነህ ነው? እንደው ወንድም አይደለው? እስኪ አጫውተኝ። ሰው በገዛ ሚስቱ እንደው እንደዚህ ሆኖ ግራ መጋባት ተሌላ ሄደችብህ እንዴ? ኖር ኧረ እሱ እንኳን ተው። እሱ የለም እንግዳ እኔ እዚህ የባሰ ምን አለ ብዬሽ እኮ ነው ወንድም አለ። ያያ እንደው በባለፈው ይገርምሃል እንደዚህ አማረኝ እያለች እኮ በባለፈው አንድ ጊዜ ባልና ሚስት እንደዚህ አልፈው ሲሄዱ ለካ ባልየው ገዝቶ ለሚስቲቱ ብስኩት ሰጥቶ እየበላሽ ነበር። በዳቦ ብስኩት ደረቁን ቢ ብሎ እየሰጣት እየበላሽ ነበር። ከዛ እኔና እሷ ደግሞ እያለፍን ያን ብስኩት አላመጣህ ብላ ያለሽ እና ገዝታ አትሰጣትም እንዴ? አንተ ደግሞ የት ናለው እሱ? እነሱ እኮ ከተማ ነው ገዝተው ያመጡት። አይ ሩቅ ነው ያን ነው አለሽ። ደግሞ እሷ እየበላችሁ ያለው ማለት ምን ይደረጋል ብዬ በኋላ
ዝልቅ ብዬ ሄድኩና እንደው እባክሽ እስቲ እንደው ብላት እሷም እምቢኝ እኔ አእምሮቴ ካልጨረስኩት ነው አለች። ያችም እውነቷን ነው። ግን ገንዘብ አውጥታበት አይደለ? ዛላማ እንጃ ስል እኔም ኧረ እንግዲህ መቼም ልጅ ሰትየቱ እንዴት ብላ ትጎዳብያለሽ እኔም ደግሞ ቅምት አድርጌ ስሄድ የሰውን ባለቤት መዳር ኧረ በስመ አብ ድፍረት ነው አንተ። መዳር ከዛ በኋላ የሰውዬ ብድግ ብሎ እኔም እሱን እግዚኦ እኔ እሱን እሱ እኔን ገላጋይ የለም ምን ታይኸውልህ የዓይን አምላክ አይደለ ወጣ ላይ ራሱ እዚህ ላይ በድንጋይ እዚህ ላይ ያረቀኝ በድንጋይ ይገርምሃል እርቅ ሲያረገኝ ይገርምሃል እኮ አምላክ አለ ደግሞ አይገላግሉ ወይ አይልም ሰው ሁለት እኮ ሚስትና ሚስቱ ይስቃሉ። አይ እኛ እየተጫወትን መስሏል። ሰው ክፉ ክፉ ሰው ክፉ ክፉ አይ እና አንዱ አይዞህ አሁን ደግሞ ድርስ ብላ ደግሞ የመኪና ጭስ አማረ እግዚኦ የጉድ ቀን አይመሽም። ምን አለ እና ጭስ አምጣለች አለች። የመኪና ጭስ ምን ደርግ ተው ተገንቶ ምን አውቄ እኔ ግራ ነገበኝ። ከዛች ሁለተኛ አለ ኧረ ተው እንደሱም አይደለም። አሁን እኔ እንደው ጉዳይን ትቼ እዚህ የበለጠ ጉዳይ የለም ወስጄ እንደሆነ እናደርጋለን። ያ እንደው ምሰማን አይደለች። ተው አዎ አይ ተው ወንድ ማለት ቤትን ትተህ እኔን ብለህ ዳር ናችሁ። ለዚህ ነው እንጂ ምዳር ተው እንጂ ኧረ ገና መች ተጀምሮ ሲያቷቹ እንዲህ ናቸው ሳረጉ። አሁን እመክራታለሁ ላስታርቅ። ናማ ዝም ብለህ አንተ ናማ ዝም ብለህ የኔቱ ከባድ ናት። ተው በእኔ ጣለው አንተ በእኔ እንደው አላወቃት ነው እኮ ችግር የለውም ምናምን ያኔ ኧረ በቴን ነው ያጋባናችሁ። ለዚህ ነው እንጂ አላወቅኝ። እኔማ አላወኩም ነበር። ና ዝም ብለህ አንተ አላወኩም። እርገኝ እንዴት ነሽ? ደህና ነሽ ወይ? እርገኝ ሰይ አዎ ግቡ። አቤት አይ ተሙቀቷ ሙሽሬት ነይ እንጂ ወጥ እርገኝ እንደው እኮ እንደው አንተ እንደው እቺ እንደው መመቸል ያቅታል። አያያ ተወይ እንዴት ዋልሽ? ሰይ ኖር ብለና ኖር ብለህ እዚህ አረፍ በይ። አውግቼል ስንት ነገር ምንድን ነው እንደው ምን ተፈጥሮ ነው ታለዋ? እንዴት ነገር ነው? ወጉ ከባድ ነው። ምንድን ነው ነገሩ? አረዴ እኔ ምን አልኩኝ? ያማረኝን አምጣልኝ አልኩኝ። ጭሱን አመጣልኝ። ይኸውልህ እያያ አንቺ ተይ እንጂ አንቺ የትልቅ ሰው ዘር አይደል? የምን ጭስ ነው? ኧረ በስመ አብ ኩሽና ቤት አለ አይደል? ታላጣሽው ጭስ የመኪና የመኪናው ሲያምረኝሳ ያየ የመኪናው ኧረ ተይ የእኛም ባለቤቶች አምሯቸዋል። ተርሻው ተገቢያው ብሎ ቤተሰቡን እያስተዳደረ ነው ያለው። አንቺም እንደማይሽ አበባ አድርጎ ነው ያዘሽ። እንዲሁ ይህን አማረኝ እያሉ እንዲሁ ሰው ማሰቀቅ እንዲሁ አግባብ ነው ብለሽ ታስቢያለሽ? እንዲሁ የሰውዬ እኔ ብር ብሎ ቢሄድብሽስ? ተይ እንጂ ቤት ውስጥ ወራ ሊቀር አይደል? እንዲህ አልል ብለን ሰርግ በልተን ኧረ ዛዲያ እኔ እንዲሁ አምሮኝ ነው ቢያመጣልኝ ምን ችግር ነበረው? እውነት ነው እኮ በአግባቡ እኔ እንኳን ባለቤት የሚገርምሽ ምን አማራት መሰለሽ? ዱባ አይሽ ዱባ ምን የመሰለ ዱባ አምጥቼ አረርኩላት። አምሮ ተውልቅ አለ። ልጃችን ዱባ ነው የሚያክለው። አሁን ያያሰጣ አድርገው ልጅ ምን አማራት መሰለሽ? ዋልካ ጭቃ ምን ሞልቷል አይደል? ምን የመሰለ ዋልካ ጭቃ መጣላት። እንደዚህ ብለሽ ዋጥ ስታደርገው ትንሽ ጠቆር አለ እንጂ ምን የመሰለ ጤነኛ ልጅ ነው የወለዱት። አንቺም አምሮትሽን እንደው በልኩ አድርጊው። ተይታለኝ ኧረ በስመ አብ። ዛዲያ እነሱ እኮ ያማራቸውን ነው አይደል የሚበሉ? ያማራቸውን ነው የወሰዱ ያሉ እና ዛዲያ እኔ ያማረኝ የመኪና ጭስ ከሆነሳ አንቺው ተመች ወዲህ ነው ጭስ በምን ነው ዞት የሚመጣው? አምሮት መስሎኝ ጋፍኛ እንደው ሂድ ያምጣላቸው ያማራታን አቀርብላት ይባላል እንጂ እንደዚህ ይባላል? አማረኝ እንደው ፈንድቼ ልሞትን አይቀርብ የመኪና ጭስ አማረኝ። ዛዲያ አምጣልኝ አልኩተይ አመጣልኝ። አቹ በስመ አብ በይ። ኧረ እንግዲህ አንቺ ኧረ በቃ ይኸውልሽ እናቴ አይደለም እንጂ ማይገቡ ነው እኮ ነው ማይገቡ ነው መኳንንቴ። እንደው እሳቸውን ተዋቸው ጭሱን ትቸዋለሁ። እናቴ እንደው ሌላ ነገርማ እንደው አንበሳም በይ ገድዬ ነው ማለት። አዎ የጀግና ዘር አይደለሽ? አዎ ሜሪስ ቢሆን ታዲያ
መኳንንቴ እንደው በያዝኩት ኮዘራ ስተንከባላችሁ ማየት አማረኝ። ያየን አይ እንግዲህ ተባለ ነው። አንቺው ተው እንጂ መብቷ ነው። ልታስገድለኝ መብቷ ነው። እኔ እኮ ተው አታምጣኝ ያልኩ ለዚህ ነው። ወዲ ማለት ትዳር እንዳይፈርስ ብመከርኩኝ። ኧረ ለምን ፍርስ አይልም እንግዲህ እና አልደብድበኝ እዝቅህ ተዳንቺ ኦፎይ እንግዲህ አምሮት ይወጣ። እንግዲህ ሌላ ምንም አልፈልግም።